አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እናንተ እንዴት ናችሁ? ረመዳን እንዴት ነው? እንዴት ይዟችኋል? ክርስቲያን ወገኖችም እናንተ ጋርስ እንዴት ነው? ጾም እየበረታችሁ ነው ወይ? ዱዓ እያደረጋችሁ እየጸለያችሁ ነው ወይ? እኔ ያለው አልሐምዱሊላህ። ዛሬ ይዤላችሁ የመጣሁት አጅናህ ልጃጅ የሚሉት አረቦች፣ እናንተ እኛ ጋር ክንፍ ነው የሚባለው፣ የዶሮ ክንፍ መሰለኝ ይታያችኋል ብዬ ተስፋ አደርጋለሁኝ። እሱ ልሰራ ነው ያዘጋጀሁት። ክንፍ የሚባል ይመስለኛል እና አረቦች አጅናህ ይሉታል። እና የእሱ አሰራር ነው ይዤላችሁ የመጣሁት። ይታያችኋል ብዬ ተስፋ አደርጋለሁኝ። መቼስ ያው ዶሮ አስተጣጠብ ላይ እኛ ኢትዮጵያውያኖች አንደኛ ነን እና ያው ጽድት አድርጌ አጥቤ እዚህ ጋር አዘጋጅቼዋለሁኝ። እዚህ ጋር ደግሞ ያዘጋጀሁት ግብአት አለ። ለሱ የሚሆነኝ ነጭ ሽንኩርትና ዝንጅብል፣ ቀይ ሽንኩርት ደግሞ ተፈቅፍቆ ነው ፈቅፍቄው ማለት ነው። ሸራ በሚሉት አረቦች በሱ እንደዚህ የፈቀፈቁት ማለት ነው። እዚህ ጋር ደግሞ ቅመም አለኝ። ፓፕሪካ፣ ፍልፍል ሀር፣ ጨውና ኩርኩም ናቸው። እዚህ ጋር ደግሞ የሎሚ ጭማቂ አለኝ። እዚህ ጋር ደግሞ ጣሂን ነው። ላዩ ላይ ፍልፍል አስዋድ፣ ፓፕሪካ፣ ፍልፍል ሀር እና ነሻ አርጌበታለሁ ማለት ነው። እና ትንሽ ጨው፣ እዚህ ጋርም ጨው አለኝ። መቼስ ማንኛውም ምግብ ያለ ጨው አይሰራም። እና ውድ ቤተሰቦቼ እዚህ ጋር ያዘጋጀኋቸው ሶሶች አጠቃላይ እዚህ ጋር አረጋቸዋለሁ ማለት ነው። ወደዚህ አድርጌ አንድ ላይ ቀላቅዬ ቢያንስ ለ2 ሰዓት ለ1 ሰዓት ተኩል አስቀምጠዋለሁ ፍሪጅ ውስጥ ማለት ነው። ከዛ በኋላ ያው ከ2 ሰዓት በኋላ ወይ ከ1 ሰዓት ተኩል በኋላ አውጥቼ እዚህ አድርገዋለሁኝ። አልሙሂም አብረን መንሰራ ይሆናል እና እስከ መጨረሻው አብረን እንቆይ። በያላችሁበት አላህ ይጠብቃችሁ፣ ስራውንም አላህ ቀለል ያደርግላችሁ። ረመዳን ላይ ስራ ይበዛል የታወቀ ነው እና አላህ ያቅለልላችሁ። አሁን ወደ አሰራሩ እንሄዳለን ማለት ነው። ሁሉንም እዚህ ጋር ያሉት ቅመማ ቅመሞቼ ወደዚህ አድርጌ እገላገላለሁኝ። የሎሚ ጁሴን ጨምሬያለሁኝ። ፍሬው ገብቷል፣ ችግር የለውም። በኋላ እየለየሁ ስለሆነ መጠብሰው በኋላቴን አድርጌያለሁ። ሽንኩርቴ፣ ነጭ ሽንኩርቴና ዝንጅብል አድርጌያለሁኝ። አንድ ላይ አቀላቅለውና እንገናኛለን ማለት ነው። ውድ ቤተሰቦቼ እንደዚህ ካቀላቀልኩት በኋላ ሶይ ሶስ አለኝ። ሶይ ሶስ ጨምርበታለሁኝ። ሶይ ሶስ ማለት ነው በጣም አሪፍ ነው። እኛ ቤት በነገራችሁ ላይ ሶይ ሶስ በጣም ብዙ ምግብ ውስጥ ላይ ይገባል። በጣም ነው የሚወዱት። በፈለጋችሁ መጠን ነው የምታደርጉት። እኔ በግምት ስለማውቀው በቃኛል ብዬ ያሰብኩትን እጨምርበታለሁ ማለት ነው። ማሳነስም ማብዛትም ትችላላችሁ፣ እንደ ምርጫችሁ ነው ማለት ነው የሚሆነው። በዚህ መልኩ ቀላቅየዋለሁ ማለት ነው። እንዳልኳችሁም ፍሪጅ ውስጥ አቆየዋለሁኝ። ለረዥም ሰዓት ቢቆይ አሪፍ ነው። ሰዓት ካላችሁ ሶሱ አንድ ላይ እንዲብላላ ማለት ነው። ከዛ በኋላ የተወሰነ ካስቀመጥኩት በኋላ እዚህ ነግሬያቸዋለሁ። ቅድም ምን እንደሆነ አንድ ላይ ቀላቅልና ያው መጨረሻ ላይ ልጠብሰው ስል እዚህ ውስጥ በደንብ እንትን ብዬው ነው እዚህ ውስጥ እያደረኩኝ ነው የምጠብሰው ማለት ነው። እና ማሳያችሁ ይሆናል በኋላ ላይ። ውድ ቤተሰቦቼ እዚህ ጋር ደግሞ ሌላ ሶስ ዶሮዬን ጠብሼ ካዘጋጀሁኝ በኋላ ሌላ ሶስ የምሰራበት ግብአት ነው ያለኝ። እዚህ ጋር ደቆስ አለኝ፣ ደቆስ ወይም ተባስኮ የሚሉት። እዚህ ጋር ደግሞ ፍልፍል አስዋድ፣ እዚህ ጋር ደግሞ ማር ነው ያለኝ ማለት ነው፣ አሰል እና
እና ቤቢኪው ሶስ አለኝ ማለት ነው ውድ ቤተሰቦቼ። ይሄ ደግሞ መጨረሻ ላይ እንደ ማባያ ሶስ የምሰራበት ነው ማለት ነው። እና እስከ መጨረሻው አብራችሁ ተከታተሉኝ። አሪፍ ነው፣ ትወዱታላችሁ ብዬ አስባለሁኝ። ውድ ቤተሰቦቼ ዶሮዬ ከዘፈዘፍኩት ወደ 1 ሰዓት ተኩል ሆኖታል። በቅመማ ውጪ ቁጭ ካደረኩትኝ አሁን ደግሞ ወደዚህ ወደ ዱቄቴ እየገለበጥኩኝ እዚህ ሳህን ላይ አድርጌ ወደ መጥበሻ ወስዷለሁ ማለት ነው። እና እስከ መጨረሻው አብረን እንቆይ። እዚህ ጋር ደግሞ ሶስ አለ እሰራለሁኝ፣ ያሳያችኋለሁ። አሁን ወደ ከዚህ አውጥቼ ወደ ዱቄት ገልብጬ መጨረሻውን ይሆናል። ውድ ቤተሰቦቼ ዶሮዬ ከፎርኖ ዱቄትና ከቅመሙ ጋር በዚህ መልኩ አዘጋጅቼዋለሁኝ። ፎርኖ ዱቄቱ ቅመማ ቅመም እንደጨመርኩበት ቅድም ነግራችሁ ነበረ። አልሙሄም አሁን ወደ መጥበስ እንሄዳለን። ሀባይ ዶሮአችን በዚህ መልኩ እየጠበስኩት ይገኛለሁ። ውድ ቤተሰቦቼ ሶስ ሊሰራ ነው አሁን። ውድ ቤተሰቦቼ ሶስ ይሄን ይመስላል። ነግሬያችኋለሁ ምን ምን እንደሆነ። ቤቢኪው ሶስ፣ ዳቁስ እና ማር ነው እና ትንሽ የፍልፍል አስዋድ አድርጌበታለሁ። ትንሽ ሰዓት ነው እሳት ላይ የምናቆየው። ግልበጥ አድርገን አሁን በዚህ መልኩ ጨርሰናል ማለት ነው ሶሱ። ውድ ቤተሰቦቼ በዚህ መልኩ ሰርቼ ጨርሻለሁ። ዶሮዬ በጣም ነው የሚጣፍጠው። ሶስም ደግሞ በዚህ በኩል አለ። ከፈለኩኝ ደግሞ ከላይ ትንሽ ነስነስ አደርግበታለሁ። ከዛ እየነከሩ ይበላሉ ማለት ነው። ሶስ በዚህ መልኩ ነስነስ አድርጌበታለሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እያላችሁበት አላህ ይጠብቃችሁ፣ ሰላማችሁን ዝት ያደርግልኝ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ።